እሁድ ቀን ደግሞ ምን እንደሆነ ነገራችሁ ተኝቶ አባ ኤፍሬም ተኝቶ ሳይነሳ ቀደም ብላ መጣች ሁርለት አቤት የምስጋናው የመጨረሻ ቀን ነው እንግዲህ በሌሊት መጣች ገና እኮ አልተነሳም ሰዓቱ እኮ አልደረሰም የሚነሳበት የማመስገኛ ሰዓት እኮ አልደረሰም በሌሊት መጣችና ኤፍሬም ከተኛበት ቀሰቀሰች አቤት ወጣደ እኔ ደስ ይለኛል ስሰማው ራሱ እኔ የተናገርኩት የኔ አይደለም ቃሉ የእግዚአብሔር ስለሆነ ደስ ስለሚለኝ አጥንቶቼን የሚለመልሙት ስናገረውም ስሰማውም ነው ደስ የሚለኝ ይሄ ስሜት እናንተ ጋርም እንዳለ አውቃለሁ ኤፍሬም ተኝቶ መጣ ኤፍሬም ልጅ ኤፍሬም ተነስ እንጂ ተነስ አመስግነኝ አለችው ኦርቶዶክሳውያን ምን አይነት ግንኙነት እንዳላችሁ ከእናታችሁ ከድንግል ማርያም ጋር እዩ በስጋ መምጣቷን እንድትቀሰቀሳችሁ እንደ ኤፍሬም አትፈልጉ በመንፈስ የሚደረግላችሁን በረከት ለሚያምን በመዳበስና በማየት አይደለም እምነት እኮ ሳያዩ የሚያምኑ ብፁዓን ናቸው የሚለው ቃል እኮ ለኢትዮጵያውያን የሚሰራ እኮ ትልቅ ነገር እኮ ነው ተኝቶ ሌሊት መጣችና ኤፍሬም ወዳጄ ተነስ እንጂ ማን ነው የሚቀሰቅሰኝ ከንቅፉ ነቃ ይላል እመቤታችን ነች ህልም እንኳን እንዲማየት አልቻልኩም እኮ አሁን ዓለም እግዚአብሔር ደግ ነገሩን ያሳያችሁ እግዚአብሔር ደግ ነገሩን ያሳስባችሁ እግዚአብሔር ደግ ነገሩን በቤታችሁ ያደርጋላችሁ ውዳሴ ማርያም ደግማችሁ ከዋላችሁ ግን ይሄ በረከት አላችሁ ልንገራችሁ አባ ኤፍሬም ደግሞ ቀዳሜ ማታ ትንሽ ወይን ጠጥቶ ነበር እና ትንሽ የሚቀምሰው አለ ለሆዱ ህመም ቅዱስ ጳውሎስ እንደተናገረው ትንሽ ጨምራችሁ ጠጡ ለሆዳችሁ ህመም የሚለው ለጢሞቴዎስ የነገረው አለ አይደል ትንሽዬ ወይን ቀምሷል እሱ ግን በገድል ተቀጥቅጦ የሚኖር ስለሆነ ምንም አይችልምና በሰዓቱ እንደማይነሳ ለካ መቤታችን ታውቃለች የዛን ቀን በሰዓቱ ላይ ነሳ ይችላል አባ ኤፍሬም ስለዚህ ቀደም ማለች መጣችና በልተነስ የለም መተኛት ማመስገን ነው በለታውት እቺ ቀን ደግሞ እኮ ልዩ ነች አባ ኤፍሬም ለካ እንዲያሰበው ደግሞ ሌላ ሐሳብ አለ ለታውድ እኮ በቃ ምንም ስራ ይሰራባትም እንደው ዝም ብሎ ቁጭ ነው የሚባልባት አይደለም እንደውም የዚች ቀን ምስጋና ከሌላው ቀን ይበልጣል በልተነስ ትምህርት ተማረ በዛ እሺ በደጋለ እመቤቴ ባርኪኝ እመቤቴ ባርኪኝ አዎ እንደዛው በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ተባርኮ ምስጋናዋን ይጀምራል ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ነው ዛሬ በዕለተ ሰንበተ ክርስቲያን ቅድስት በተባለች በዕለተ ሰንበት ከዕለታት ሁሉ በምትበልጥ በዕለተ እሁድ ዕለተ ሰንበት ከሁሉ ትበልጣለች ለምን ቀናት ሁሉ ሲያልፉ እሁድ አታልፍም ዛሬ ርዕሴ ስላልሆነ እቺን ጫፏን ብቻ ነው ነግሬያችሁ ማልፈው እሁድ ከዕለታት እሁድ አታልፍም ከፍጥረት መላእክትና የሰው ልጅ ያልፉ ባረከችው በያዘችው መስቀለ ብርሃን ተባርኮ ምስጋናዋን ይጀምራል ሁሉም ናቸው የመጡት ዛሬ ይለሱ ማን ይዛልኝ ተምጣ ካላችሁ ሁሉም ናቸው የመጡላችሁ ይላችሁ እሁድ ሳምንቱ ሙሉ የመጡት ሁሉ ይመጣሉ መላእክቱ ይታዩታል እልፍ አላፋቱ ነቢያቱ ቅዱሳኑ ነቢያቱ እነሱ ሁሉ ይታዩታል እሱ ግን ምስጋናዋን የዛን ቀን ምን ብሎ ነው የሚጀምረው መሰላችሁ ተሰመኪ ፍቅርተ ኦ ሩክት እማኑስ እያለ ውዳሴዋን ይጀምራል እሁድ ቀን ከምስጋና ሁሉ ለየት በሚል ነው የሚያመሰግናት በቤተ መቅደስ ነዋየ ቅድሳት በራሱ በቤተ መቅደስ በኪዳኑ ታቦት እየመሰለ ነው እመቤታችን እሁድ ቀን ያመሰግናት መቅደስ አንቺ ነሽ መቅደስ አስርቱ ትእዛዛት የተጻፉበት ጽላት አንቺ ነሽ እመቤታችን እያለ እየመሰለ በትረ አሮን አንቺ ነሽ እያለ እየመሰለ መሰቦ ወርቅ አንቺ ነሽ እያለ የወርቅ መሶብ እያለ እየመሰለ ተቋም ዘወርቅ አንቺ ነሽ እያለ በተቋም ዘወርቅ እየመሰለ እንዲህ ያደረገ ነው በዕለተ እሁድ ያመሰግናት ከዛ ከዕለተ እሁድ ውስጥ አንዱ ራሱ እንደው እስመ ኢየአምር ሰብ ዘይመጽእ ላዕሌሁ የሚል በውዳሴ ላይም እሁድ ስናነሳ
በመልካ ውዳሴ ላይ የሰንበት ላይ እናነሳል። ሰው በሱ ላይ የሚመጣውን አያውቅምና ድንግል ማርያም አንቺ ጠብቂን ይላል። በላው ላይ የሚመጣውን አያውቀውም ሰው ይላል። ያአምርሰ ዘይመጽላሊሁ ምን እንደሚመጣብን አናውቅም። ምን እንደሚመጣባችሁ አታውቁም። ድንግል ማርያም ግን ስትኖር እሷ ከለላ ትሆናለች፣ ከልጇ ከወዳጇ ታማልዳለች። በዕለተ እሑድ እንግዲህ እነዚህን ሁሉ ይዛለት መጣች። አባ ኤፍሬም ምስጋናዋን በቤተ መቅደስ ውስጥ ባሉት በንዋየ ቅድሳት በመቅደሱ በቅድስቱ በታቦቱ በመሰብ ወርቁ በተቋም ወርቁ በበትረ አሮን እየመሰለ እመቤታችንን ያመሰገነበት ዕለት ነው።